የአባቴ ጓደኞች ግብዣ በግብዣ አረጉኝ። ባለፈው ዳኒ ጋር ነበርኩ። ዛሬ ደግሞ ወንድም ካሊድ ፋውንዴሽን ውስጥ እንኳን ደስ አለሽ በማለት ከሽምግልና በኋላ ማለት ነው የምሳ ፕሮግራም አዘጋጅቷል። ለኔ ብቻ ሳይሆን አባቴና ጓደኞቹም ከዛ ቦታ በሰላም ስለወጡ በሰላም ከቤተሰቦቻቸው ጋር ስለተቀላቀሉ እነሱንም እንኳን ለቤታቸው አበቃችሁ በማለት የምሳ ፕሮግራም አዘጋጅቷል። እና አብረንት ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ፣ የሁለታችሁ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ፣ የውብ ናት የውብ አበባ፣ የውብ ናት የውብ አበባ፣ የውብ አበባ፣ ሙሽሪት ሕይወት ተውባ፣ የውብ ናት የውብ አበባ፣ የውብ ዛሬ ነው ሙሽራ ዓለም፣ ዛሬ ነው ሙሽራ ዓለም፣ ሙሽራ ዓለም፣ ለዚህ ወግ በመታ አባትሽ ሃይማኖቱን ቀየረ እያላችሁ የተለያየ ቪዲዮም አርቲስት ሰለሞን ቦጋለ ሃይማኖቱን ቀይሯል እያላችሁ ቪዲዮ እየሰራችሁ ብዙ ቪዲዮ ላይ ሜንሽን እየተደረኩኝ ስለሆነ ይሄንን ነገር ለእናንተም ግልጽ ለማድረግ መልስም ስጪበት ስለተባልኩኝ ነው። አባቴ ሃይማኖቱን አልቀየረም። ድሮም ኦርቶዶክስ ነበረ፣ አሁንም ኦርቶዶክስ ነው። ሃይማኖቱን አልቀየረም። የተለያየ ፎቶ እያደረጋችሁ ሃይማኖቱን እንደቀየረ የሚገልጽ የሚመስሉ ፎቶዎችን እያወጣችሁ ሰለሞን ቦጋለ ሃይማኖቱን ቀይሯል እያላችሁ ቪዲዮ እየሰራችሁ ነውና ሃይማኖቱን አልቀየረም። ለዚህ ሁሉ መነሻ የሆነች አንድ ፎቶ ደግሞ አለች፣ በጣም ለሰው ወሬን የፈጠረ። እዚህ ጋር ከላይ ያለው ፎቶ የክብር ዲፕሎማውን እየተቀበለ የለበሰው ጋውን ነውና እሱ ጋውን እየተጠመቀ ሃይማኖቱን እየቀየረ ይመስላልና እንደዛ አይደለም። የክብር ዲፕሎማውን ሲቀበል የለበሰው ልብስ ነው። እኔ የለቀኩት ፎቶ ላይ ቪዲዮ ላይም ቲክቶክ ላይ የሰራሁት ቪዲዮ ላይም በደንብ ግልጽ አድርጌ ለማውራት ሞክሬ ነበረ። ሰዎች ግን ያንን ቪዲዮ አላዩትም እና ለማለት የፈለኩትኝ ለቪው ብላችሁ የተሳሳተ መረጃ አትልቀቁ። እስካሁን ድረስ ስለሰማችሁኝ አመሰግናለሁ። ባይ። በወተት እግሬን ታጠብኩ ብዬ በሰራሁት ቪዲዮ መሰረት ብዙ ኢትዮጵያንና ብዙ ማህበረሰቦችን አስቆጥቻለሁ እና በዚህ ቪዲዮ የመጣሁት በጣም ይቅርታ ለማለት ነው። ሆን ብዬ እናንተን ለማናደድ ወይ እናንተን ለማስቀየም ብዬ ሳይሆን የዛን ቀን ለመሰራት ሲሄድ የቤቱ አንድ የትሪትመንት አካል ነው ማለት እዛ ቤት ልትሰሩ ስትሄዱ እንደዚህ አይነት ትሪትመንት አለና እኔም ስለተገረምኩኝ ነው ቪዲዮ ቀርጬ የለቀኩትኝ። እንደዚህ አይነት ቪዲዮ ፖስት ስላደረግኩኝ ኢትዮጵያ ማህበረሰብን ስላስቆጣሁኝ ቤተሰቦቼንም ስላስከፋሁኝ እጅግ በጣም ይቅርታ። ሆን ብዬ እናንተን ለማናደድ ወይ እናንተን ለማስቀየም ያደረግኩት ነገር አይደለም። እንድትረዱኝ ፈልጋለሁ። በጣም አመሰግናለሁ። እጅግ በጣም ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ፣ የሁለታችሁ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ፣ የውብ ናት የውብ አበባ፣ የውብ ናት የውብ አበባ፣ የውብ አበባ፣ ሙሽሪት ሕይወት ተውባ፣ የውብ ናት የውብ አበባ፣ የውብ አበባ፣ ዛሬ ነው ሙሽራ ዓለም፣ ዛሬ ነው ሙሽራ ዓለም፣ ሙሽራ ዓለም፣ ለዚህ ወግ በመታደል ዛሬ ነው ሙሽራ ዓለም፣ ሙሽራ ዓለም፣ ኩራት ነው ለእናት ለአባትሽ፣ ኩራት ነው ለእናት ለአባትሽ፣ ለእናት ለአባትሽ፣ በክብር በወግ ማግባትሽ፣ ኩራት ነው ለእናት ለአባትሽ፣ ለእናት ለአባትሽ፣ ድብልቅልቅ ይበል ጭፈራው፣ ድብልቅልቅ ይበል ጭፈራው፣ ይበል ጭፈራው፣
ጉንፋን ይዘኛል እና አባቴ ለስራ ጉዳይ ወደ ሐዋሳ ከሄደ ሳምንት አልፎታል። ለምን ሰርፕራይዝ አላደረገም ብዬ አስቤ ወደ ሐዋሳ ጠዋት ነበር ከዛ ሰዓት እስከሚደርስ ድረስ ለምን አልጠጣም ብዬ እዛው ለትንሽ ሰዓት አባቴ ነበር ካፒቴናችን። ከዛ ላይ ገንዘብ ይሽላዳው ቁማኔ ፍቅር ሀይቅ ወጣን። የሐዋሳ ባህላዊ ምግብ የሚገኝበት ውሳኔና ቱካሚ የሚባል ምግብ በእርጎ ለማድረግ በጣም ነበር። ከዛ ሁላችንን ጠጣን። በጣም ደስ ስለነበረ ወደ ቤት ተመለስን። ሙሽሪት ሙሽሪት መታለች ተውባ አበባስ ማለት የሰው አንድን ውበት ሙሽሪት ስትወጣ በቬሎ ተውባ ሙሽሪት ስትመጣ ካባውን ደርባ አበባ ልትቀስም በራ መጣች ንቧ እውነት ሙሽሪት አበባ መስላለች ሰባት ሙሽሪት አበባ መስላለች እንኳን የሰማይን ምታሳስታለች ሙሽሪት ሙሽሪት መታለች ተውባ አበባስ ማለት ያንቺን ውበት ሙሽሪቱ አበባ ሙሽሪቱ አበባ ድረሽልኝ ሙሽሪቱ አበባ ሙሽሪቱ አበባ ድረሽልኝ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው ሙሽሪት ርቃ ሙሽሪት ርቃ ሙሽሪት ርቃ መሄዷ ነው በቃ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው በቃ ሄደች ራሷን ልትችል በቃ ሄደች ራሷን ልትችል ልጅነቷ ቀርቶ እሷም ልጄ ልትል ልጅነቷ ቀርቶ እሷም ልጄ ይኸው ሄደች ልትባል ወይዘሮ ይኸው ሄደች ልትባል ወይዘሮ ሚስቶና ልታየው የትዳርን ኑሮ ሚስቶና ልታየው የትዳርን ኑሮ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው ወይ ሙሽራዬ ሆይ ሙሽራዬ ሆይ ሙሽራዬ ሆይ መሄድሽ ነው ሸኝ የለሽም ሞይ የለሽም ሸኝ የለሽም ሞይ የለሽም ሸኝ የለሽም ሞይ የለሽም ሸኝ የለሽም ሞይ የለሽም ኦባ አበባ አበባ ያይኔ አበባ አበባ ኦባ አበባ አበባ ያይኔ አበባ አበባ በእንክብካቤ ነው ያይኔ አበባ አበባ ሙሽሪት ስታድግ ያይኔ አበባ ተንከባክበ ያዛት አበባ
አባቷ አበባ እናት ፈጣጠሯ አበባ ቆንጆ የቆንጆ ልጅ አበባ አበባ ነው ዘሯ አበባ እንደማተባችሁ እንዳንገታችሁ ግን እንደማተባችሁ እንዳንገታችሁ ግን ትዳራችሁ ይስራፉታችሁ እንግዲህ ሙሽሮች አንድ አካል ሆናችሁ እስከ መጨረሻው አንድ አምሳል ሆናችሁ ከሞት በቀር ሌላ ማን ይለያችሁ ሆይ መላ ነሻል ሆይ መላ ሆይ መላ ነሻል ሆይ መላ ሆይ መላን እንቅፋት አይጠፋ ሆይ መላ በትዳር ጎዳና ሆይ መላ በዘዴ መልሽ ሆይ መላ ሁሉንም ፈተና ሆይ መላ የቤትሽ ምሰሶ ሆይ መላ ማገሩ እንዳይራላ ሆይ መላን እንደሚሆን አርጊ ሆይ መላ በመላ በመላ እንግዲህ ሙሽሪት እንግዲህ ሙሽራ እንግዲህ ሙሽሪት እንግዲህ ሙሽራ ሁለታችሁ ናችሁ የቤታችሁ በአንድ ወገን እንዳይዘም የቤቱ ማዕዘን በአንዱ እንዳያጋድል የቤቱ ማዕዘን ትዳር እኩል ቤት ነው መተዛዘን ደስ አይሉም ወይ አያስቀኑም ወይ ሙሽሪት ሙሽራው ሆነው አንድ ላይ የጀመሩት ትዳር አብረው ያዘልቃቸው አይለያችሁ ብለህ እስቲ መልካቸው እንደማተባችሁ እንዳንገታችሁ እንደማተባችሁ እንዳንገታችሁ ትዳራችሁ ይስራፉታችሁ እንግዲህ ሙሽሮች አንድ አካል ሆናችሁ እስከ መጨረሻው አንድ አምሳል ሆናችሁ ከሞት በቀር ሌላ አይለያችሁ የጋብቻችሁ ቀን እንዲህ እንደደመቀ ያርገው ኑሯችሁ ያማረ የሞቀ እንዲህ እንዳማረበት ጋብቻ ሰርጋችሁ ደስታ የሞላበት ያሆ